አንድ አይነት ጭንቅላት አይደለም ያለን። የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንቴሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንቴሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውረድ ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንቴሊጀንስ ይባላል። ስለዚህ ማቴማቲካል ኢንቴሊጀንስ አለ፣ ሊንግዊስቲክ ኢንቴሊጀንስ አለ። ቋንቋን የመረዳት ችሎታ። ሶስተኛ ሚውዚካል ኢንቴሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው ጂኒየስ ናቸው። እሱም ራሱን የቻለ ኢንቴሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንቴሊጀንስ። አንዳንዶቻችሁ ሃይ ማቴማቲካል ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንግዊስቲክ ኢንቴሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁት ድረስ ነው እንጂ ሃይ ሚውዚካል ኢንቴሊጀንስ ይኖራቸው። ከዛስ ቦድሊ ካይኔቲክ፣ ይሄ ሊገርማችሁ ይችላል። ቦድሊ ካይኔቲክ ኢንቴሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛ የሚመስለን ምንድን ነው? አልተማሩ ምናምን ገዛ ምንም ኢንቴሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንቴሊጀንስ ነው። ምንድነው ኢንቴሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦድሊ ካይኔቲክ ኢንቴሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንቴሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎዞፈርስ እነዚህ ናቸው። ይሄ ኢንቴሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንቴሊጀንስ ይባላል። አንዳንዶቻችሁ ደግሞ ሲል ይሄኛው ሀይ የሆነ ከዛ ደግሞ ኢንተርፐርሰናል ኢንቴሊጀንስ ደግሞ አለ። ኢንተርፐርሰናል ኢንቴሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች። ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታደርግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብሎ ማውራት የሚችሉ ልጆች አሉ፣ በጣም ጉብዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል? ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። ሃይ ኢንተርፐርሰናል ኢንቴሊጀንስ ሰዎችን አንደርስታንድ ታደርጋላችሁ። እንዴት መናገር እንዳለባችሁ ታውቃላችሁ። ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው። ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። አሁን ጥያቄ ልጠይቃችሁ። መስቀል አደባባይ ወዴት ነው? በጣታችሁ አሳይ። እዚህ፣ እዚህ፣ ወደዚህ የሚሉ አሉ። ወደዛ ወደዛ የሚሉ አሉ። እንዲህም ደግሞ ብላለች እንዲህ ወደ ጎን እንደዚህ ቸር። አሁን ዳይሬክሽንን የመለየት ችሎታ ለመርከበኞች፣ ለፓይለቶች። አሁን አንዳንድ ሰው አድራሻ ትሰጡታላችሁ። በዚህ ጋር ትሄዳለህ፣ ቀጥ ብለህ ትሄዳለህ። ከዛ ወደ ቀኝ ትታጠፍና ከዛ ትንሽ ትወርድና ኮረኮንች ያለች በሷ ከሄድክ በኋላ ወደ ግራ ታጥፈህ እንደገና ትንሽ ወረድ ብለህ ወደ ቀኝ ስትታጠፍ በዛ ጋር ከዛ ታገኘዋለህ ብሎ ዳይሬክሽን ይሰጧቸዋል። አንዳንዱ ልክ ያችን ሰምቶ በዛ ጋር ሄዶ ወደ ግራ ታጥፎ ወደ ታች ወርዶ ወደ ቀኝ ታጥፎ ወደዛ ሄዶ ቦታው ጋር ይደርስ። ይህን አይነቱ ደግሞ አንድ የቁልቁለቱን ከወረደ በኋላ መጠየቅ ይጀምራል። የት ነው? በዚህ ጋር እንዴት ነው? በዚህ ጋር እንዴት ነው እያለ ይጠይቃል። እና ዳይሬክሽንን የመለየት ችሎታ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ።
ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላቸዋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። ምንድነው ፖይንቴ? የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ ዩአር ኢንቴሊጀንት። አንደኛ አልወጣህ ይሆናል፣ ሁለተኛ አልወጣህ ይሆናል፣ 17ኛ ወጥታ ይሆናል፣ 30ኛ ወጥታ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርደዋችሁ ሊሆን ይችላል። ለከሌ ይጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። ኢትስ ኖት ትሩ። ምክንያቱም በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንቴሊጀንስ ያለን፣ በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንጉስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። ዩ አር ኢንቴሊጀንት። ፈጣሪ ለሁላቸውም ኢንቴሊጀንስ ሰጥቶ ግን ኢንቴሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንቴሊጀንት ናችሁ፣ ግን የትኛው ነው የኔ ኢንቴሊጀንስ ብላችሁ ግን ትጠይቃላችሁ። ቅድስት ማርያም እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ሄደች። ኤልሳቤጥ አክስቷ ነች፣ በእድሜ በጣም ትልቅ ነች። ኤልሳቤጥ የመጥምቅ ዮሐንስ እናት ነች እና ወደ እሷ ሄደች። ያንግ ነች ቅድስት ማርያም የዛ ጊዜ 16 ዓመት እንደዚህ ቢሆናት ነው። እንትን ባይኖርም እኔ በጣም ቆንጅዬ በቃ የምታምር ድንግል ትመስለኛለች። እና እኔ በጣም ነው የምወዳት። በነገራችን ላይ ምንም ሚስጥር አይደለም፣ ሁሉ ሰው ያውቃል ማርያም እንደምወድ በጣም መወደድ የሚገባት ስለሆነች ነው። እና ወደ ኤልሳቤጥ ሄደች። ኤልሳቤጥ ጋር ስትሄድ አንደኛ ኮንፈርሜሽን አግኝታለች። በቅዱስ ገብርኤል የተነገራትን ነገር መንፈስ ቅዱስ በኤልሳቤጥ በኩል ነግሯታል። ኤልሳቤጥ ተናግራለች፣ ትንቢት ተናግራለች። እንደገና በማህፀኗ ዘሏል። በማህፀን የነበረው ዮሐንስ እሷን ሲያይ ዘሏል እና አስደናቂ ነበር። በማህፀን ያለ ልጅ ሲዘል ታውቋታል ኤልሳቤጥ። እና ሲያከብረው ውስጥ ሆኖ ሲያከብራት፣ ድንግልን ሲያከብራት ነበር። እና ወደ ታላቋን የሄደችው የምታስተምራት ነገር አለ። ወጣት ነች እሷ። ቀድማት ደግሞ ጸንሳለች። ኦልሬዲ 6 ወር ሆኗታል። እና ቅድም እንዳልሽው የቀድማ የጸነሰች ሴት ለአዲሷ ለምታስተምራት ብዙ ነገር አለ።